ብሽሽቅ ነው የያዙት። አላህ ሁለት እጅ አለው ሁለቱም ቀኝ ናቸው የሚል ያመጡና ከዚህ ይቀልዳሉ። ያኔ አንተንም አግሬሲቭ ያደርጋሉ። ያ ነገሮች ምን ያመሩ? አንዳንዴ አንተን ሳትፈልግ ወደ ብሽሽቅ አምርተዋል። ይሄን እኔም አምናለሁ። ራሱ በተለይ እነሱ ሲናገሩ አንተን ትበሽቅና አንዳንድ ወደ ብሽሽቅ እንዲያመራ ያደረጉ ሁኔታዎች ነበሩ። በተለይ በገድል ላይ ያሉትን እንትን እያለን በታሪክ ላይ የተከሰቱትን ነገሮች እያወጣን ትንሽ ወደ ብሽሽቅ ያመራበት ሁኔታ ነበረ። ያ ልክ ነው ብዬ አላምንም። ነገር ግን ይሄንን ያመጡት ራሳቸው ክርስቲያኖች ናቸው። ለምሳሌ መሐመድ እውነት ለሁሉ የሚባል ልጅ መሐመድ የተሻለ ልጅ ነው። መሐመድ እውነት ለሁሉ የሚባል ልጅ እሱ በጣም የተሻለ ልጅ ነው። ይሄ እንትን ስለሆነ አይደለም። ዳንኤል እውነት ለሁሉ መሐመድ ግን የሚባል ልጅ ነበር ከዛ በፊት በጣም ብሽሽቅ ላይ ያተኮረ። ቀጥሎ ደግሞ ኢፎይ መጣ። ማማዬ የሚባሉት እነት ትንሿ ትሻላለች። እሷም የሆነ ሰዓት ብሽሽቅ ነበር እና ያ ነገሮቹ የማይሆኑ ነገሮችን ወደ ማለት መጥቷል። ነገር ግን ከሙስሊም በኩል ይሄ ኮምፓራቲቭ ሪሊጅን ወይም ንጽጽር የሚባለው ነገር ለውጥ አምጥቷል። ወላሂ ለውጥ አምጥቷል። ብዙ ሰዎች ወደ እስልምና መጥተዋል። ብዙ ሰዎች እኔ ወደ 500 ሰዎች በአካልና በሚዲያ በተደረገው ዳዕዋ ላይ ወደ 500 ምናምን ሰዎች ወደ እስልምና መጥተዋል። ገብቶሃል? ይህ እንደዛው ደግሞ ሌላ ወንድሞች አሉ እንትና ጋር እየሄዱ የሚሰልሙ ማለት ነው። ወንድማችን ሁሱ ጋር በየጊዜው ነው 6 ሰው 7 ሰው የሚሰልሙ ማለት ነው። በጣም ለውጦች መጥተዋል እና ከዛ አንጻር ነው የዳዕዋው እንቅስቃሴ። ነገር ግን የሆነ ሰዓት ትንሽ እንትኖችን ቅርጽ ሳይቀይር አልቀርም። በተለይ በእኛም በኩል ለመሰለህ ይሄ ዳዕዋን እንድናደርግ እምነቱ ያዘናል። ዳዕዋን እንድናደርግ ዳዕዋ ደግሞ ስናደርግ እንዴት መሰለህ በትክክለኛው ይሄ ሶሻል ሚዲያ ባልሆነ መንገድ እና በትክክለኛው መንገድ ስናደርግ አንድ አይሆንም። ይሄ ማለት በሚዲያ በሶሻል ሚዲያ ላይ የምናደርግችን ይዞብን እየመጣ ነው። አንዳንዴ እስኪ የሚለቀቁ የዳዕዋ ቪዲዮዎችንም ሲለቀቁ ቲክቶክ ላይ ኮመንቶችን ገብተህ ሁሉም ሰው ያነባል እና የሚሰጡት ኮሜንቶች ምናምን ያው የሚሰጣቸው መቼም ኤአይ አይደለም ሰው ነው የሚሰጣቸው እና እምነትን በደንብ አድርገው እምነትን ረሱል ለመሰደብም ደረጃ የሚሰጡት ብዙ ጊዜ እና ይሄ ነገር ከጥቅሙ ይልቅ ያው እንደኔ አሁን ጥቅሙም አለው። ከጥቅሙ ይልቅማ ጉዳት አትበል። ቆይ እሱን ላርመህ። ከጥቅሙ ይልቅ ጉዳት አትበል። ከጥቅሙ ይልቅ ጉዳት አይደለም። ጥቅሙማ እየበለጠ ነው። በጣም ጥቅሙ እየበለጠ ነው። ነገር ግን እነሱ በጣም እንደሚታወቀው ለብሽሽቅ ነው የሚሄዱት። እኛ ግን አሁን ላይ የምናደርገው ከዚህ በኋላ ምንድን ነው? ለብሽሽቅ ቦታ የሚሰጡትን ሰዎች መተው ነው በቃ። ካሁን በኋላ በእኛ በኩልም አንዳንድ የባህሪ ችግር ካለ እሱን አስተካክለን እኛ ዳዕዋችን ላይ እንቀጥላለን። መሬት ላይ ያለውን ዳዕዋ፣ ሚዲያ ላይ ያለውን ዳዕዋ እንቀጥላለን። እነሱ ግን ይበሻሸቁ፣ የእነሱ ቤት ያለ መሄድ ነው። ብሽሽቃቸውን ይቀጥሉ ዋጭሩ ማለት ነው። ነገር ግን ከዚህ በኋላ የሚቀጥሉ አይመስለኝም። በተለይ በአረብ ሀገር የሚሰሩ እንትኖች ክርስቲያኖች የመጨረሻ አሁን ብዙ ማስረጃዎች እየወጡ ነው። በህይወታችሁ ላይ ነው መፍረድ ያለባችሁ። አረብ ሀገር ላይ እንደዚህ አይነት ቀልድ የለም። ልክ እንደ ኢትዮጵያ አይደለም። ራሱ እንደ ኢትዮጵያ የሆነ በህግ በሰላም እንትን ምትል አይደለም። ለእናቶቻችሁ ኑሩ። እኔ ከምንም ነገር በላይ ኢትዮጵያዊ ናችሁ። ለእናቶቻችሁ ኑሩ። ነገ እናት እንድትቆስል እናት እንድታለቅስ እኔ አልፈልግም። ወላሂ ወቢላሂ እናት እንድታለቅስ አልፈልግም ከምንም ነገር በላይ ማለት ነው። ለእናታችሁ መኖር አለባችሁ። ለዛ ስርዓታችሁን ያዙና አድቡና በስነ ስርዓት እናንተም የራሳችሁን ዳዕዋ አይደለም እናታችሁ ለእናንተ በጣም እንትን በቃ የምትጠብቀው ልጄ በሰላም መጣ ምናምን የሚለውን ነገር ውጪ ሰርታችሁ ደግሞ ስትመጡ ማለት ነው። እና እናት እንዳታለቅስባችሁ፣ እናት በእናንተ ምክንያት እድሜ ልኳን ቁሱል እንዳይኖር። ስለዚህ ስርዓት ይኑራችሁና በቀጥታ ዳዕዋ የምታደርጉ ከሆነ ጥሩ። እስልምና እኮ እኔ እኮ እንትን አይደለም ጥያቄ አትጠይቁ፣ አትተቿል፣ ግን ስርዓት ያዙ ነው። አትሳደቡ፣ በዚህ ያክል አትውረዱ ነው እያለኝ ያለ ነው። ይሄ እኛ ማናምኑ ነገር ላይ እየመጣችሁ አትሳደቡ፣ ባጭሩ አትሳደቡ እንጂ አታድርጎ ያለ ሰው የለም፣ ባጭሩ ማለት ነው። ይሄ ነው እና ባጭሩ ለእናቶቻችሁ ነው። በተለይ ሴቶች እዛ ሄዳችሁ የሄዳችሁበት ዓላማ ንጽጽር ማድረግ አይደለም የሄዳችሁበት ዓላማ ሰርታችሁ ተለውጣችሁ ወደ እናታችሁ ቤት ለመመለስ ነው።
ሚዲያ አገኘን ብላችሁ እንደፈለጋችሁ አታውሩ። ህይወታችሁ ላይ ነው እንትን የሚለው። ሙኒብ እስኪ አንዴ ቅድም ያነሳው ጥያቄ ምንድን ነው ጥቅሙ ያልከውን ነገር አንድ ነገር ልበልህ እና ይሄ የዳዕዋ አካሄድ ምንድን ነው ጥቅሙ ከተባለ በመጀመሪያ ደረጃ እኛ እንደሚታወቀው በዋናነት ተርጌቱ የካፊር ማንነቶች ፈቷ የሚያገኙበት መንገድ ወይም ደግሞ ስለ እስልምና ጠይቀው የሚረዱበት ሰንሰለት በጣም አጭር ነው። እንደ እስልምና አንተ ባለህበትም ይሁን በሀገራችንም ደረጃ ከሆነ በደንብ አስተውል። አሁን ላይ ግን እሱ ጋር በቀን ገብተህ ብታይ ከ165% የሚባለው ጥያቄ የሚጠይቀው ካፊሩ ማህበረሰብ ነው። አይታል አሁን ያመጣውን ጥቅም ተመልከት። ይሄ ነገር ምንን ያመጣል? ቀደምት የነበሩ ሰሃባዎች የደከሙለት ነው። የረሱል ሰለም ደግሞ መስመር ያሰዙንን እንደገና ደግሞ የደከሙትን ድካም ዛሬ ላይ ፍሬ እያፈራ እንዲሄድ በዋናነት ይረዳናል። ሌላው ነገር ዑለሞቻችን እንደምታየው ከሆነ ኖርማል የሆኑ ሀዲሶችን ብቻ በሚዲያ ላይ ይለቀቃሉ። ውስጥ ላይ ያለ ነገር ግን ለምእምናን እንደ ጥያቄ ቀርቦ አይምሮ በራሱ የቤት ስራ አድርጎት እንዲሰራ አያደርግም። መገለጥን አምጥቷል። መገለጥ ኖርማል የሰው ልጆች ጭንቅላታቸው አሁን እንዲሰራ የቱ ነው ትክክል እኔ የት ነኝ ያለሁት ብለው እንዲያስቡ አድርጓል። ሁለተኛ ነገር ደግሞ በተለይ በእኛ በዚህ በደቡብ አካባቢ ላለው ማህበረሰብ በጣም ትልቅ ጥቅም አለው። በጣም ትልቅ ምክንያቱም ከትንሽ ልጆቻችን አንስቶ እስከ ትልቁ ድረስ ያለው በትምህርት ቤት ደረጃ እንኳን ምን እንደሚባል ጠፍቶ ካል ብዬ አላስብም። እኔ ታውቋለህ በደንብ እና እዚህ ጋር ያለውን ቻሌንጅ ሲወስዱ ትላንት ሙስሊም ደጋሚ ነው፣ ሙስሊም ጠንቋይ ነው፣ ሙስሊም እንዲህ ነው ሲሉ የነበሩ አካላት ሁሉ ዛሬ መልስ እያገኙ ነው። ባይጠይቁም ሌላው በጠየቀው መልስን እያገኙ ይሄዳሉ ማለት ነው። ስለዚህ ይሄ በጣም ትልቅ ጥቅም አለው ከሻዳም ባሻገር ማለት ነው። ልፈልጌ ነው አፏን ካበዛውባችሁ። እሺ በአጭሩ እንትና ጆሲ ገብታል። ሰላም ብለናል። ጆሲ ሰላም እንደት ነህ? አስረስ ስላስገባኝ አመሰግናለሁ። በመጀመሪያ ጆሲ መጀመሪያ ልናገር የገባሁትኝ ይሰማል ድምጼ? አስረስ ጆሲ ይቅርታ ስልክ ገብቶብኝ ነው። ሰላም ነው አለሁ። እግዚአብሔር ይመስገን። እኔ ክፉ ልናገር አይደለም የገባሁት። ሙስሊም ጓደኞች አሉኝ፣ ሙስሊም ወንድም አለ፣ ወንድሜ ማለት እና እዚህ ጋር ልናገር የፈለግኩት በትንሽ በጣት የሚቆጠሩ ልጆች እኛ ኦርቶዶክሳውያንና ሙስሊሞች መበላላትና መነካከስ የለብንም። እኔ በኡስታዛችሁና በእናንተ አስተማሪዎች ብዙ ነገር ሰምቻለሁ። ብዙ ነገር የሚያስቀይም ቃላትም ወጥቷቸዋል። በእኛም ደረጃ እንደምትሉት እፎይ አንዳንድ ደግሞ አሉ ከእናንተም ከኛም አንዳንድ የሚወጣ ቃላቶች አሉ። እነሱ ነገሮች እንደ ፖለቲካ ያደረጋችሁት። ፖለቲካ ራሱን የቻለ ፖለቲካ ነው። ሃይማኖት ጉዳይ ግን በጣም ስስ የሆነ ነገር ነው። ሃይማኖት ማለት እስልምና እናንተ ላይ ነቢዩ መሐመድን እንደሚነገርባችሁ ነቢዩ መሐመድን ሲናገሩባችሁ በጣም ይሰቀጥጣል አይደለ? አስረስ እሱ ነው እኮ በጣም ይሰቀጥጣል። በቃ እኛ ጋር ደግሞ እኛ ጋር ደግሞ ሃይማኖታችን ኢየሱስ ክርስቶስን ሲነካብን ጆሲ እንዴት እንደሚሰቀጥጥ አንዴ እዚህ ጋር ጥያቄ ልጠይቅህና ይሄንን ኢየሱስ ክርስቶስን ተናገረ አፍረሰ የተባለበት ቪዲዮ እኔ በዚህ እንትን ላይ የተናገርኩት ነው። በቅርብ ጊዜ የተናገርኩት ቪዲዮ ነው። እኔ መቼ ይለቀቅ አላውቅም። ብቻ ካፍ ወጥቷል። ኦልሬዲ አለቀ። የዛሬ እንትን አይደለም። የዛሬ ዓመት ተናገረ። የዛሬ 1 ዓመት ከምናምን ይለቀቃል። ለምንድን ነው ይሄ ፋይል ዛሬ ለምን ተነሳ? ያኔ እውነት ስለ ኢየሱስ ክርስቶስ የተቆረቆረ አካል ቢኖር ለምን ያኔ አፍረስ ይሄ ነገር ተብሏል ብሎ ለምን አልጠየቀኝም? የኔ ጥያቄ ያኔ ለምን አልተጠየቅም? ለምንድን ነው ዛሬ የተነሳው ነው ይሄ ፋይል? በሁለተኛ ደረጃ ደግሞ እኔ በግልጽ ቋንቋ ላይቭ ላይ ነው ሌላም ክርስቲያኖች ኦርቶዶክሶች ሚኪን አየውና ሚኪ በጣም ጥሩ ሰው ነው እንደ ሚኪ አይነት ክርስቲያኖች ይኖራሉ ብዬ አሰብኩና ወላሂ ነው የምልህ ላይቭ ላይ እንትን አልኩኝ፣ ይቅርታ ጠየቅኩ።
ላይ በቃ ሶሪ ክርስቲያኖች፣ ሌሎችም መጥፎ ነገሮች ቀጥል። ከዛ ውጭ የሰራሁት ቪዲዮ የለም ራሱ ወላሂ ነው የምልህ። እንትና በጣም እፎይ እንደውም የሆነ አግሬሲቭ ያደርጋል። እውነት ለመናገር አንተም ተናደ ሌላ ነገር ያደርጋል። በተለይ አሁን ከኛ በኩል ጥፋት የለም እያልኩ አይደለም፣ አሉ አንዳንድ የቃላት ጥፋቶች አሉ፣ ይህንን አምናለሁ እኔ። ነገር ግን ምን አለ መሰለኝ ይሄ ሁሉ የቃላት ጥፋት የመጣው ወላሂ ወቢላሂ ታላሂ ከራሳቸው ተሳስቶ አይደለም። የእፎይ ግፊትና የሌሎች ክርስቲያኖች ግፊት ነው። የነ መሐመድ አበባው አይተሃልና ቡካሪ ላይ እንደተደረገው ነቢዩ መሐመድ አለይሂ ሰላቱ ወሰላም እንደዚህ እንትን ናቸው ዝሙተኛ ናቸው ምናምን ብሎ በግልጽት እንደዚህ አይነት ሰዎች ናቸው ያነሳሱ ልጆቻችንን ማለት ነው። በጣም ወጣት ነህ፣ አግሬሲቭ ትሆናለህ፣ ትናደዳለህ እና የሆነ በቃ በንዴት ቪዲዮ ይሰራል። ያ ነገሮች ናቸው የተፈጠሩት ባይነኝ እኔ ባጭሩ። ጎሄደው ሀሳብ አስረስ በዚህ አካውንቴ ሳይሆን በሌላ አካውንቴ ከአንተ ጋር ብዙ ንግግሮች ጥያቄና መልስ ተመላልሰናል። ከአንተ ጋር ብዙ አሁን አይደለም ማቅህ ድሮ አንስቼ ከአንተ ጋር ብዙ ወሬ እናወራለን። በዚህ አካውንቴ አይደለም በሌላ አካውንቴ ከአንተ ጋር ብዙ ጥያቄና መልስ ተመላልሰናል እናወራለን እና ላይ በላይ ማለት እና አሁን ወደ ገደለው ምን ልል እንደገባው ልንገርህ። ከእናንተ ጋርም ጥፋት አለ፣ ከእኛ ጋርም ጥፋት አለ። ስለዚህ እናንተ ጋር እየተባለ ያለው እፎይ ይገደላል፣ እፎይ እንደዚህ የሚባለው ሬስ ጆሲ አዳምጠኛ አንተ አላልንም ያለው ልጅ አዳምጠኝ ያለው ልጅ አንድ እንትን ነው ሹፍ አይደል? ሹፍ በመጀመሪያ ደረጃ እኛን የሚወክል ሰው አይደለም። ኮምፓራቲቭ ላይ ይቅርና እሱ ስለ እስልምና ምንም የሚያውቀው ነገር የለም። ሹፍ ማለት ነው ኡስታዞችን ስሳደብ የነበረ ልጅ ነው። አርካኑን ኢማንና አርካኑን ኢስላም እንኳን የማያውቅ ልጅ ነው ሹፍ ማለት ነው። ሹፍ የተናገረው ንግግር እኛን አይወክለንም። ሹፍ ማለት ነው። እንዲሁም ምንድን ያለው ሹፍ የሚለው ልጅ ማለት ነው። ሹፍ ያልኩት በስሙ ነው። ሹፍ ስለሚል ነው ሹፍ ያልኩት፣ ስሙን አላውቀውም። እና በቀጥታ ምንድን ያለው እንዲሁም ራም ስሙ ራም የሚባለው ማለት ነው። ምንድን ያለው እንዲሁም ከኋላ ቪዲዮ ሲሰራበት እነ እንትና ሰርቶበታል። እነ ማን ነበረ ኢዮብ ዘመቃይል ምናምን ቪዲዮ ሲሰራበት ምን አደረገ? እኔ ይሄን አላደረግኩም ቅንብር ነው አለ። ይህን ያክል ነው ልጁ እንትን የሚለው የሚዋሸው ማለት ነው። ስለዚህ እሱ ልጅ የተናገረው ንግግር እኛን አይወክልንም። እኛ ይገደል አላለ እፎ ይጠየቅ ማለትን ማለት ነው። እኛ ላይም ጥያቄ ካላቸው ክርስቲያኖች አሉ፣ መሬት ያሉ በጣም ጨዋ የሆኑ ክርስቲያኖች ጥያቄ አላቸው አይደለ? እኛ ላይ እኛ በህግ አንጠየቅም አላለም። እኛ ጥፋት ካለብን እንጠየቃለን። እኛ ማንን? እኔ ማንም አይደለሁም። የሚጠየቃለሁ በህግ ማለት ነው። ለህግ ተገዢ ነኝ እኔ ኢትዮጵያዊ እኮ ነኝ። ለህግ ለመንግስት ተገዢ ነኝ። መጠየቅ ይችላለሁ። ነገር ግን ወንጀለኛን አይደብቁ ነው በእኛ እንትን። እናንተም እንደዚህ ተሰድባችኋል ተብሎ ወንጀለኛ አይደበቅ። እኛ ወንጀለኛ ነው ብሎ ካሰቡ ይክሰሱ ነው ባጭሩ። ይሄ ነው። ቀጥል ጆሲ። እኔ በጥቅሉ ምልን እንደገባው ልንገርህ አስረስ፣ እውነት ልንገርህ ማለት እንደነገርኩህ ወንድሜ እውነት ሙስሊም ነው ወንድሜ ማለት ነው። እንዳለ ቤተሰቦቻችን ኦርቶዶክስ ነን፣ እሱ ሙስሊም ነው። ጓደኞቼ ከአንድም 3 4 በቃ በቁጥር የማይዘልቁ ጓደኞቼ ሙስሊም ናቸው። ይሄ ልጅ አሁን ማን ነበር ያልከው ልጁን እሱ ልጅ ይገደል ባለ አካባቢ እፎ ይገደል ባለ ሰዓት ምን አሰበ? ሁሉም አለሚቱ ማለት ኢትዮጵያ ውስጥ አጠቃላይ ኦርቶዶክሳውያን ሙስሊም ጋር ምን አይነት ንክሻ እንደሚገባ ሳለው ዝም ብለን ማለት በፖለቲካ እንዳትይዘው። ፖለቲካ ጎጃም የሚሆን ጎንደር የሚሆን የትም ሀገር ይሆን ወላይታም ይሆን የትም ይሆን ይዋጋሉ። ይሄ ግን ጎረቤት ሳይቀር ነው የምንገዳደለው። አዳምጠኛ አስረስ፣ እውነት ነው የምነግርህ። እፎይ ተገደል ማለት የእናቴ ልጅ እፎይ ምንድን ነው ማለት? እፎይን አሁን ገደል ነው እንበለሽ። እፎይ ማን ነው? አንዴ አስረስ፣ እፎይ የእናቴ ልጅ ያባት ልጅ አይደለም። ጆሲ አንዴ 5 ደቂቃ ብቻ 3 ደቂቃ ብቻ ሲመሲ እሺ፣ ታወራለህ። ችግር ታወራለህ። እሺ፣ አመት አላወራም፣ ትንሽ ብቻ ነው የማወራው። እስካሁንም ደግሞ አላወራሁም። ከታች ስራ ይዤ ነበር። አስረስ በጣም እጄን ደከመኝና ለዛ ነው። እና ጆሲ አሁን በተናገርከውም ላይ ከአሁን በፊት የሆነች ልጅ አንዲት ልጅ እንደዚሁ ቁርአን ይዛ ወጥታ ስትቀድ ምናምን
ለምንድን ነው የእምነት መጽሐፍ ቁርአን የምትቀጂው ተብላ እኛ ሙስሊሞች ስንጠይቃት እኛም መጽሐፋችን ተቀዷል ብላቸው የስንት ሺህ ዓመት ወይም ከዛ በፊት የተቀደደ መጽሐፍ ይዛችሁ መጣችሁ። ኦኬ የዛን ጊዜ ሙስሊሞች በሰዓቱ ጠይቀናል፣ ፍትህ ጠይቀናል። ለምንድን ነው መልሰው ደግሞ እነዚህ ልጆች አንድ ነገር እንዳያደርጉ ወይም ደግሞ መልሰው ይሄን ነገር እንዳይተገብሩ በማለት እኛ ይችን ልጅ አቅርበን ይዘን አርመናታል። ይቅርታም ተደርጎላታል። ይቅርታ ጠይቃለች። በጊዜው ለምን እናንተ አልጠየቃችሁም? አስረስ የዛሬ ዓመት የሰራውን ቪዲዮ አንጥቶ ወይም ደግሞ አንዳንድ ውይይቶች ላይ ሲደረግ የተናገሩትን ወንድሞች ወይም ደግሞ አንዳንድ ላፊ ቃላቶች በውይይት ሰዓት የተደረገውን ነገር ይዛችሁ ለምንድን ነው የምትነሱት? እናንተ በጊዜው አስረስ ጥፋተኛ ከሆነ መክሰስ ትችላላችሁ። ማንንም እኛ አንገድፍም። አስረስ እኔ ቢያጠፋ ኢየሱስን ቢሳደብ፣ ማርያምን ቢሳደብ፣ ገብርኤልን ቢሳደብ አልገድፈውም። ኦኬ። ስለዚህ አሁን ከአንድ ከኢትዮጵያዊ እምነት ሰው የማይጠበቅ በነገራችን ላይ ልጁ ፖለቲከኛ ነው። ምንም አይነት ለሃይማኖት ምንም አይነት እውቀት የሌለው ሰው እውቀት ያለው ሰው እኮ ይወያያሉ። አላየናቸውም? እንድና አክሊል ቪዲዮ ሲሰሩ እነ እንትና ሲወያዩ እነ ኢብራሂም አሁን በቅርብ የተወያዩት እና አማንሻሎም ሲወያዩ የነበሩትን አላየንም እንዴ? ከዚህ ከሰውዬ ጋር ውይይት አቀረበ። የሚሳደብ ነው የእናንተ ነብይ እንደዚህ እያለ የእናንተ ነብይ የጥላቻ ንግግር። እኔ እኮ ጥላቻ ካለብኝ ቁጭ ብዬ እኮ ኢየሱስን እኮ መሳደብ እችላለሁ። በነገራችን ላይ እንዴ ቤቴን ከፍቼ እኮ በጣም ነው የምፈምሰው። ከእንደዚህ አይነት ነገር ለምንድን ነው የማትቆጠቡት? ለምንድን ነው በራሳችሁ የማትቋቋሙት? እስኪ ሄቨንን በባለፈው እንግዲህ ኢትዮጵያ ውስጥ የእሷን አጀንዳ ያልሰማ የለም እና ተደፈረች ተባለ አይደል እንዴ? የዛን ጊዜ ያ ሰውዬ ይገደል ይሰቀል። ምን ነው በሙስሊሞች ሸሪዓ በተዳደረ ኢትዮጵያ እንዴት ይችን ህፃን ልጅ እንዴት ያደርጋል? ይገደል ምናምን እየተባለ ይሄ የክርስትና እምነት ለራሱ ተነስተው ሲጮሁ ነበረ። አሁን ለምንድን ነው ታዲያ እፎይ በአንዳንድ ወንድሞች እንትን ሆነው ስሜታዊ ሆነው ወይም ይገደል የሚባል ነገር እስልምና የለም ሲጀመር። ከየትም አታምጣው። አላህና መልእክተኛው የተሳደቡ እንደውም ንስሐ አድርጎ ይመለስ ነው እንጂ ግደሉት፣ ፍለጡት የሚል ነገር የለም። ነገር ግን አሁን ይገደል የተባለው አንዳንድ ወንድሞች አሁን አንተ ኢየሱስን ስሳደብ ብታገኘኝ በእርግጠኝነት አንተ አትለቀኝም። ይሄ የማንካካደው ነገር ነው፣ እውነትን ካወራን ማለት ነው። ማርያምን ስሳደብ ካየኸኝ ማላለፍበት ነገር ነው። አላገኘሽኝም እኮ እኔን መሲ፣ እኔ አሁን እኔን አላገኘሽኝም። ምን እንዳወራው አልገባሽም፣ አልጨረስኩም። ልጁ በጥቅሉ ፖለቲከኛ ነው። ቀሲስ ባለፈው አኬን አጥቦ አይደል እንደ ያሰጠው ድርሳናትና ምንና ገላትን አንቀበልም መቀበል ግዴታ የለብንም ብሎ በተናገረው ስንት ነው ያደረገው? ቀሲስ የሚባለው በየእንትኑ እየገባ ስንት ነው ያደረገው? አሁን እስልምናን እፎይ ስለተናገረ ነቢዩ መሐመድን ስለተናገረ እስልምና የደምንትን ሳላይም ብሎ ቪዲዮ ይሰራ። ይሄ ቤተክርስቲያን አባት ነው። እስኪ ልጃችንን እናቅርብ። ከእናንተ ምኑ ቶሎ ከእኛ ምኑ ቶሎ። እስኪ ያለውን ነገር እንነጋገር። እንደ ሀገር እንደ ጎረቤት። እኔ ቤተሰቦች ክርስቲያን ናቸው፣ እኔ ሙስሊም ብሆን ነው የሚልሽ። በቃ አሁን ያልሻትን ቃላት ድገሚያት። አሁን ያልሻትን ቃላት ማለት የሃይማኖት አባቶች ከእናንተን ከእኛም ያሉትኝ ከሁሉም ከኛ በላይ እውቀት ያላቸው አሉ። እነሱ ይህን ነገር ማስቆም ይችላሉ። ከሙስሊም ከእናንተ ከኡስታዛችሁም ከኛም ከሁሉም እንደዚህ ስለ ሃይማኖት እንደዚህ የሚደረግ ነገር መቆም አለበት። አጠቃላይ በቃ ለምንድን ነው ከተሳዳቢ ጎን አሁን ለምሳሌ አንድ ሰው ተሳዳቢ ከሆነ ያ ሰው ድንበር ተባለ አይደል እንዴ? ይከሰስ፣ በህግ ይጠየቅልን። ለተሳደበው ነገር ነው የተባለው። በቃ አለቀ። ማን ነው እሱ? መሲ አዳምጭ። እፎይ ይጠየቅ። ጥፋት አጥፍቶ ከሆነ መጠየቅ አለበት በህግ። ለምን እንደዚህ ማለት ጥፋት ካለበት መጠየቅ አለበት በህግ። እኔ ይጠየቅ በህግ ሲባል አይደለም በህግ ይጠየቅልን ያሉት ማን ነበሩ? የሆኑ ኡስታዞች ናቸው እና እንደዛ ሲሉ ሰምቻለሁ። ግን ይገደል የሚባል ነገር ሲነሳ ይገደል ከተባለ
እፎይ የኔ የእናቴ ልጅ ወይም የአባቴ ልጅ አለመሆኑ ብቻ አይደለም። ይገደል አልተባለም። ጆሲ ትንህን አስተካክል። ይገደል የተባለ የለም። በነቢያችን ሰለላሁ ዐለይሂ ወሰለም ላይ በአላህ ላይ ድንበር ተላልፏል። ለህግ ይቅረብ። ህግ ባንዳደረገ ያደረገው በቃ ለህግ ይቅረብ ነው። እኛ ሙስሊሞች አልነው አለቀ። እሺ አሁን እኮ ምን አለ መሰለህ ጆሲ አንዴ በእናትህ አንዴ እኛ ምን አለ መሰለህ ሙስሊሞች በብዛት የአንድ ሰው ንግግር እስልምናን አይወክልም ብለን የምንለውን ወደ ራስህ ገልብጬ ልስጥህና አሁን በቅርብ ከትላንት ወዲያ የለቀቀችው ልጅ ምንድን ነው ያለችው? 4 ሙስሊም ቤተሰቦች አሉኝ እነሱን እኔ መርዝ አብልቼ እገላለሁ ያለችው ልጅ ክርስትናን ልትወክል ትችላለች ወይ ነው ጥያቄ። አሁን እኔ አንተ ራም ጋር መጥተህ ራም አንድ እኛ እንደ ኖርማል ዲቤት ምን እንደሆነ የማያውቅ ቅድም 13 አስቀምጦልሃል ያለውን ነገር እስልምና ሲነካ ምናችን እንደሚነካ ለይቶ የማያውቅ ልጅ ተናገረ ብላ አሁን አንተ ስሜታዊ መሆን የለብህም። እዚህ ጋር ያቺ ልጅ የተናገረችው ንግግር እውነት 4 ሙስሊም ዘመዶቿን የምትገለው ሁሉም ክርስቲያን እንደዛ ነው ብዬ ብደመድም እኔ አብለጅ ትክክል ነኝ? ግን ጆሲ ትክክል አይደለም። ለዚህ ነው ይኸውልህ እኛ ምንድን ነው ለምሳሌ በጣም ኡስታዝ የተባሉት ለምሳሌ አሁን ሁሱ እየሰራ ያለውን ነገር ብታይ ምንድን ነው እያለ ያለው? ምንም ነገር በሉ ምንም እነሱ እዛ ሰምተው የመጡትን ነገር ስለሚጠይቁን አንድ ሙስሊም እንዳትሳደቧቸው እያለ ነው የሚያስጠነቅቀው። ልብ ብለህ ገብተህ ተከታትለው ከሆነ ይህን እንደ ምሳሌ ነው ያነሳውልህ። አንተ የአንድን የራምን ነገር ይዘህ እንዳለ ሁሉ አትስጥ ልፈልጌ ነው። አሁን እኔ ማለት አስረስ የእኛን አምላክ እኔ ባፌ መናገር ማልፈልገውን ማለት ባፌ እንደዚህ ነው የመናገር ይከብደኛል። ብዙ ነገር አንተም አይተዋል። እንዳላየ እንዳታልፍ እንዳትሸመጠጥ ብዙ ነገር አይተሃል ባይንህ። ስለኛ ስለ ሃይማኖታችን ስለ ኢየሱስ ክርስቶስ ስንት ነገር እንዳሉ ብዙ ኡስታዞች አሉ። በደንብ ገብተም አይተዋል። አንተም እዚህ ደባብቁ ማለፍ ሳይሆን ትክክለኛው ነገር ማለት እኛም ጋር ስታይ እፎይ ብዙ ነገሮች ያወራዋል። ያወሩት ደግሞ ሲያወራ ደግሞ መረጃ ያወጣል። መረጃ እንደዚህ ነው እንደዚህ ቢያወራም እኔ እያልኩ ያለሁትኝ ጆሲ መጠየቅ አለበት። ጆሲ አንዴ አሁን እዚህ ጋር አሁን አንተ ያችን ልጅ እሱን እየደገፍኩ አይደለም። ቆይ አንዴ እሱን እየደገፍኩ ሃይማኖትን አትወክልም እንዳልከው ሁሉ ቆይ አንዴ ጆሲ በተደጋጋሚ መሲ ቪዲዮ ሰርታለች በዚህ ልጅ ላይ እፎይ ይገደል ያለው ልጅ ላይ መሲ በተደጋጋሚ ቪዲዮ ሰርታለች በሱ ላይ ማለት ነው። ወቀሳ አቅርባለች። እኔ እኮ እናንተ ግን እንደዚህ አይነት ስራ እየሰራ ነው ያልኩ አይደለም። እፎይ በትክክል ስራ እየሰራ ነው ያልኩ ከሱ ጠበቃ እየቆምኩ አይደለም። ሁለተኛ ነገር ደግሞ ቆይ አንዴ ጆሲ ሁለተኛ ነገር ደግሞ ምን አለ አንድ ሰው ጥያቄ ካለው በስነ ስርዓት ጥያቄውን ማቅረብ ይችላል። ጥያቄ እስልምና ላይ ካለው ጥያቄውን ማቅረብ ይችላል። ሚዲያ ላይ ጥያቄና መልስ ንጽጽር ላይ ምን አስፈለገ? የተጻፈውን ነው ያነበበው ለሚለው ምላሽ ኢየሱስ ክርስቶስ ላይ ጴንጤዎች ለምን ኤርሚያስን ለምን አከሱም? እናንተ 24 ሰዓት ይሄ እውነት ተናገር የሚለው እንደዚህ ይሄ ገርለባባዚዎስ ላይ ከንፈር ለከንፈር ኢየሱስ ተሳሳመ በመድኃኔዓለም ላይ እንደዚህ ታረጋለች ይችናት ኦርቶዶክስ እያለ 24 ሰዓት ቤቱን ከፍቶ የሚሰደብ ለምን አልከሰሳችሁትም? እሱን ኤርሚያስን አሁን አሰማሃለሁ ቪዲዮውን። ትናንትና ግን ለእስልምና ይሄን ከእናንተ ኡስታዝ ያወራ የለም። ይሄን ለኢየሱስ ይሄ ማን ነው ለእስልምና ጥላቻ ስላላቸው ብቻ ትናንትና በአንድ ላይ አብረው ሲሳደቡ ነበረ እስልምና ማለት ነው። በአንድ ላይ ሆነ ኦርቶዶክስም ጴንጤውም ማለት ነው። ነገር ግን ከፍ ዝቅ ሲያረግ የነበረው ኤርሚያስ ነው። ኤርሚያስ የሚባል ሰውዬ ኢየሱስ ክርስቶስ እንደዚህ ናት ኦርቶዶክስ እምነት ማርያም ይችናት እንዴ! እኔ ቪዲዮውን ለራሱ አሁን ማሰማት እችላለሁኝ። ያለውን ቪዲዮ የሚዘገንን ነገር የተናገረውን ነገር ለምን እሱን አልከሰሳችሁም እናንተ? መልሳላችሁ አይሰማም። ሚዩት አድርጌ ነው ይቅርታ። በአጭሩ ሰው እኮ ይቀርባል፣ ለህግ ይቀርባል፣ ችግር የለብኝም። እና አሁን እነ ዮሐድም እንደዛው ለህግ ይቀርባሉ። ሁሉም ለህግ እንደሚቀርብ እወቁ። አንድም የሚቀር የለም። ለህግ እንቀራረብ ከተባለ አያዋጣችሁ። ወላሂ ራሳችሁ ናቸው የሚከስሩት። ቆይ አንድ ልጨርስ። ራሳችሁ ናቸው የሚከስሩት።
ከቤተ ክርስቲያን ቀሳውንት ጀምሮ እስከነ ዮሐን እስከነ ትንሿ ድረስ ትንሿ እንኳን እኔ ታሳዝነኛለች። ሀቂቃ ምስኪን ነች ማለት ሰው ነው በቃ ወላሂ እሷን የሚነዳት ማለት ነው። እሷና እርግብ የሚባሉ ልጆች ሰው ነው የሚነዳቸው። ወላሂ ያሳዝኑኛል። ነገር ግን ከትንሽ እስከ ትልቅ ድረስ ወላሂ ለህግ ይቀርባሉ። የሚቀርላቸው የለም እና በአጭሩ ምንም ናትዬ ዛሬ ወላይታ ነው የዋልኩት እና ለምን ትፈልጉኛላችሁ? አትመጡም ነበር? እዛው ወላይታ ነበርኩ። ዮሐድ የተናገረውን በኢየሱስ ክርስቶስ ላይ የተናገረውን ዮሐድ ከጴንጤዎች ጋር ያደረገው ውይይት የሚገርም ውይይት ነው። የሚገርም የሚሰቀጥጥ ነገር ነው። ዮሐድ የሚባለው ከጴንጤዎች ጋር ውይይት ሲያደርግ በነገራችን ላይ የእኛ ኢየሱስ አይደለም እያለ ይሄ ማነው ማርቲን ሉተር ነው የተባለው የፕሮቴስታንት ኢየሱስን ሰርቦታል ብሎ ያቀረበው መረጃ ሱብሃንአላህ። የሚሳደቡት እነሱ ናቸው። ጴንጤና ኦርቶዶክስ ሲጋጠሙ ይሰዳደባሉ። ስለሳቸው ሙልጭ አድርገው ኢየሱስን የሚሳደቡት እነሱ ናቸው። አንድ ኢየሱስ ክርስቶስን ሙስሊም አይሳደብም። መጽሐፍ ላይ የተጻፈው ብቻ ነው። ግን አፉ እንትናዋን ነው አስረስ የተናገረውን ነገር የዛሬ ዓመቱን አንጥታችሁ አሁንም ከሳለን አትበሉ። በጊዜው ለምን አልጠይቃችሁ? ሙስሊሞች አሁን ሲነሱ ነው ትዝ የሚላችሁ። ለእውነት ቁሙ፣ የምር ለእውነት ቁሙ። በቃ እንደዛ ነው። እስኪ ይሄ ርዕስ ይዘጋና አሁን ወደ ውይይቱ ግባ። በቃ ሰው አስገባና ውይይት በቃ ይደረግ። እንደዚህ አይነት ነገራቶች በቃ ይዘጉ። በቃ እስኪ ወደ እንትናችን እንግባ። ኦኬ ጆሲ ጥያቄ አለክ? ኖ ጥያቄ ለምሳሌ ምን ከምን ላይ ኢስላማዊ ጥያቄ አሁንም እዛው ላይ ነው ብታውቁ ምን ችግር አለው? ስለ አንተም ሃይማኖት ስለ ንጽጽር እኮ ምንም አያስፈልግም። ስለ እስልምና ጠይቀኝ ነው ያልኩኝ። ስለ እስልምና ጠይቀኝ ነው ያልኩኝ። ስለ እስልምና ላስተምር ስለ ራሴ መጽሐፍ ነው ጠይቀኝ እያልኩ ማለት ብታቆም ስትለኛለህ እንዴ? ልጠይቅ ለምን እንደምን ባያለቅሳለሁ? እኔ ወንድ ልጅ አይደል ነው? ከታሰርኩ ታሰርኩ እኮ ምንም የሚመጣው ነገር የለም እኮ ማለት የሆነ የሚያለቅስ ነው የሚመስላችሁ? እኛ እኮ አናለቅስም። ኤርሜላ መጣች። ወይኔ ኤርሜላ አላህ ሂዳያ ይስጥሽ። ምርጥ ልጅ ነች። ወላሂ ሂዳያ ይስጥሽ፣ እስልምናን ይወፍቅሽ። አለምሸት እኔ ተውበት አድርጌያለሁ። ቆየሁ ንስሐ ገቡ። እሺ አስረስ ጫት ተሸክሜ አየር ጤና እንዳላየው እንዳላገኝ ላኢላሀ ኢለላህ። ውሸት ይፈቀዳል እንዴ? አሌክሶ ማርያም እኔ ጫት መቼ ነው የሚሸክመው? ኢና ሊላህ በቃ ስፒከር ነው የሚይዘው። ብዙ ጊዜ አይተኸኝ ከሆነ ማለት የመሳደብ መንፈስ የተወጋ ይሁን አስረስ። አሚን ነው። አሚን። ስለዚህ አትሳደቡ ባካችሁን። እኔ ስራ አልገባ ነው። እኔ አሁን ሚዩት እያደረጓቸው ቆይቻለሁ። ስራ አልገባ ነው። አትሳደቡ። ፈጣሪያችሁ ጌዳለ እንዴት ነህ? ደህና ነህ? አለኝ ይመስገን። ማን ነው? ዮሴፍ አይደለህም? ኧረ እኔው ነኝ አስረስዬ። እንዴት ነህ? ደህና ነህ? ድምፅ የተቀየረ እንደዚህ ከፍቼ ላሳይህ። ወላ አይቼ ከላቅም እኮ በአካል ውጣ በቪዲዮ ይኸው ሀገራችሁ መጥቼ ሰይር ዲላ እስቲ ሁልከንኬ ሙሊስ ሜ ተባበሩ። ዮሴፍ ቪዲዮ አትዝጋ። ዮሲ በጣም ምርጥ ሰው ነው ማለት ቲክቶክ ላይ ከገጠሙ ክርስቲያኖች ምርጥ ልጅ ነው እና አመስግኑልኝ። ወላሂ ዲላ ነህ? አዎ ወላሂ ዲላ ቢኖር ቡና ጋብዘህ ነበር። እስኬል ጋር ቡና ጠጣክ? አሁን ከመሸ ነው የመጣሁት ነው እንዴ? ነገ ጠዋት እስኬል ጋር ቡና ጠጣ ወይ ዳዮ? የሚገርም ዳዮ የሆነ ጊዜ እዛ ገብቻለሁ። የሚገርም ቡና ነው ዳዮ። አዎ በቃ ጋብዛለሁ። እኔ ራሱ ጋብዛለሁ አንድ ቀን ስመጣ። እሺ በቃ እሺ ዮስ
እሺ አመሰግናለሁ። እሺ ሶሲ የመሲው ልጅ ሶሲ ማነች? አንቺ ስምሽን ቀየርሽ? እርግብ ሶሲ የድሮ ስምሽ ነው። ሶሲ እራሷ መሰለችኝ። እርግብ ነሽ? ሰላም ሰላም፣ እንዴት ናችሁ? አለ እርግብ መስለኝ ነው። አይ አይደለሁም። ሁሉ ሰላም። ጥያቄ ነበር የሚጠይቅ እችላለሁ? ጠይቅን፣ ደስ ይለናል። እሺ፣ በፍቅር ታስረዱኛላችሁ። የአላህ ቁርአን ማን የጻፈው? ቁርአንን ደቀ መዛሙርቶች፣ የነብዩ አለይሂ ሰላቱ ወሰላም ደቀ መዛሙርቶች ማለት ቁርአን እንዴት እነሱ እንዴት ጻፉት? ማናዟቸው? በጣም ጥሩ። ጌታችን አላህ ሱብሃነሁ ወተዓላ በሱረቱል በቀራ ላይ ምዕራፍ 2 ቁጥር 2 ጀምሮ ከ1 ጀምሮ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ይህ መጣም እሺ ጆስዬ፣ ይህ መጽሐፍ ከአላህ ዘንድ ስለመሆኑ ምንም ጥርጥር የለበትም ለፈሪያንም መመሪያ እያለ ቁርአናችን ይናገራል። ታዲያ ይሄ ከአላህ ዘንድ የወረደ መጽሐፍ ከሆነ የወረደው ታዲያ እንዴት ነው ከተባለ በድምፅ ነው የወረደው። ነቢዩ መሐመድ አለይሂ ሰላቱ ወሰላም ኢቅራ ቢስሚ ረቢከ አለዚ ኸለቅ ቅራ በድምፅ ማለት በድምፅ ለማን ወረደ? መጀመሪያ አላህ ራሱ ወረደ ነው የምትሉት? አይደለም፣ በገብርኤል አማካኝነት ወይም በጅብሪል አማካኝነት። ገብርኤል በጅብሪል አማካኝነት